የሰራው ስራ እልፍ ቢሆንም ሽልማቶች አልጎረፉለትም። ታላላቅ ስጦታዎች አይደሉም የተሰጡት። ለሰራው ስራ የሚገባው ሽልማት ነበር፣ ለሰራው ስራ የሚገባው ስጦታ ነበር። ነገር ግን ጽድቁ ቀርቶብኝ በቅጡ በኮነኑኝ የሚባል አባባል አለ። በሰራውም ባልሰራውም የሚሰደብ የሚረገም የሚተች የሚጠላ ሆኖ አርፏል ይኸው ጠቅላይ ሚኒስቴር ማለት ነው። እስቲ ያለፉት 7 ዓመታትን ወደኋላ መለስ ብለን በኢትዮጵያ ምድር ውስጥ የነበሩትን ለውጦች እንመልከት። እነዚህ ለውጦች እኮ የሚታዩ የሚሰፈሩ የሚለኩ ናቸው። ግን አብይ ስለሰራቸው ታይተው እንዳልታዩ ተለክተው እንዳልተለኩ ከሚዛን በታች ሆነዋል። ሌላ ሰው ቢሰራቸው እኮ እነዚህን ስራዎች ለዛ ሰውዬ ታቦት ካልቀረጽን እንላለን። ይሄ ሰውዬ ሲሰራው ሁሉን ነገር እርኩስ ለምን እናደርጋለን? ላለፉት 7 ዓመታት የተሰሩት ስራዎች በኢትዮጵያ ምድር ተሰርተው ያውቃሉ ወይ ነው ጥያቄው። አያውቁም እኮ። ልቦናችን ይሄንን በደንብ ያውቃል። አፋችን ግን መናገር አይፈልግም።